የቬንዙዌላዋ የኖቤል የሰላም ሽልማት አሸናፊዋ ሜዳሊያቸውን ለትራምፕ በስጦታ መልክ ማበርከታቸው ተገለጸ። የቬንዙዌላዋ ተቃዋሚ መሪ ማሪያ ኮሪና ማቻዶ ትናንት ሐሙስ ጥር 7 ቀን 2018 በዋይት ሃውስ በተካሄደ ስብሰባ ላይ የኖቤል የሰላም ሽልማት ሜዳሊያቸውን ለፕሬዝዳንት ዶናልድ ትራምፕ መስጠታቸውን ተናግረዋል። ትራምፕን ለመጀመሪያ ጊዜ በአካል ያገኙት የኖቤል ተሸላሚዋ ማቻዶ ዛሬ ለኛ ቬንዙዌላውያን ታላቅ ቀን ይመስለኛል በማለት መናገራቸውን ቢቢሲ የዘገበ ሲሆን ይህ የሆነውም የአሜሪካ ወታደሮች የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ከያዟቸው ከሳምንት በኋላ መሆኑም ይታወቃል። ፕሬዝዳንት ዶናልድ ትራምፕ በኩላቸው በማህበራዊ ገጻቸው ላይ ምስጋናቸውን ገልጸዋል። እርምጃውን የመከባበር አስደናቂ ምልክት ነው ብለዋል። ትራምፕ ማቻዶን በማግኘታቸው ታላቅ ክብር እንደሆነ በመግለጽ ብዙ ነገሮች ያሳለፈች ድንቅ ሴት ናት ሲሉም ጠርተዋታል። ማቻዶ ከዋይት ሃውስ ከወጡ በኋላ በር ላይ ለተሰበሰቡ ደጋፊዎቻቸው በፕሬዝዳንት ትራምፕ ላይ መተማመን እንችላለን ብለዋል። ለዩናይትድ ስቴትስ ፕሬዝዳንት የኖቤል የሰላም ሽልማት ሜዳሊያዬን አበርክቻለሁ ሲሉ ማቻዶ ለጋዜጠኞችም ተናግረዋል። አክለውም ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅናም ነው ብለዋል። የኖቤል የሰላም ሽልማት ለመሸለም ያላቸውን ፍላጎት ደጋግመው የሚናገሩት ትራምፕ ሽልማቱ ለማቻዶ ሲሰጥ ቅር እንደተሰኙ ገልጸው እንደነበርም ይታወሳል። ሐሙስ ዕለት በዋይት ሃውስ ከተደረገው ስብሰባ በፊት የኖቤል የሰላም ማዕከል በኤክስ ገጹ ላይ ሜዳሊያው ለሌላ ሰው ሊተላለፍ ይችላል፣ ነገር ግን የኖቤል የሰላም ሽልማት ተሸላሚ ማዕረግ አይለወጥም ሲሉም ገልጸዋል።